ፊደል አካዳሚ ኦንላይን ትምህርት ቤት ነው። ፊደል አካዳሚ ኦንላይን ትምህርቶችን እያስተማረ ይገኛል። የምናስተምራቸው የትምህርት አይነቶችም አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች ተዛማጅ ትምህርቶችን እያስተማር እንገኛለን። የምናስተምረውም በኦንላይን ሲሆን መማር የምትፈልጉ በኢሞ፣ ቴሌግራም፣ ዋትሳፕ እየደወሉ መማር ይችላሉ። ፊደል አካዳሚ ኦንላይን ትምህርቶችን ከሰኞ እስከ ዓርብ ሁሌም ዘወትር እናንተን በተመቻችሁ ሰዓት እያስተማረ ይገኛል። ሰላም ውድ የቻናሌ ቤተሰቦች፣ በባለፈው ትምህርታችን ሾርት ቫውል ሳውንዶች እንዴት ተደርገው ይነበባሉ የሚሉትን ነው እያስተማርኳችሁ የነበረው። ዛሬም ከዚያ በመቀጠል በባለፈው ቪዲዮአችን ክ ወይም ስ ድ ፍ ቢሆኑ እነዚህ በአራቱ ምሳሌዎችን እያስገባን እያንዳንዱን አሳይቻችኋለሁ። በዛሬ ቪዲዮአችን ደግሞ ከጅ ጀምረን ያሉትን ቀጣዮችን ሁሉንም የማሳያችሁ ይሆናል። ይህ ቪዲዮ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ፣ አበረታቱ። ኦንላይን የምትፈልጉ መማር የምትፈልጉ እዚህ ዲስክሪፕሽን ላይ ባለው ስልክ ቁጥራችን እየደወላችሁ እናንተን በተመቻችሁ ሰዓት መማርና ማንበብ ማወቅ ትችላላችሁ። በዚህ ሰዓት ማንበብና መጻፍ አለመቻል በጣም የሚከብድ ሰዓት ነውና ሁላችንም ማንበብና መጻፍ እንችል ይሆናል ብዬ አስባለሁ። ይህን ቪዲዮ እስከመጨረሻው ካያችሁት ኦንላይን ከተማራችሁ ደግሞ ከዚህ የበለጠ ውጤታማ ትሆናላችሁ። እርግጠኛ ነኝ የምነግራችሁ በኦንላይን ብትማሩ ውጤታማ እንደምትሆኑ 100% እርግጠኛ ነኝ። አሁን ወደ ቀጣይ ቪዲዮአችን ስንሄድ እኒህ ሾርት ቫውል ሳውንድ በሚሆኑበት ጊዜ አ ኢ ኢን ኤ አይን ኢ ኦን ኦ ዩን አ ብለን እናነባቸዋለን ብያችኋለሁ። ስለዚህ አ ኤ ኢ ኦ አ ተብለው እንደሚነበቡ ይህን መሰረት በማድረግ እነዚህ ከሌሎቹ እንግሊዘኛ ፊደላት ጋር በአንድ ላይ ሲመጡ ምን ተብለው እንደሚነበቡ አሳያችኋለሁ። አሁን እቺ ማወቅ ያለባችሁ እቺ ጅ በሁለት መንገድ ትነበባለች። አንዳንዴ ጅ ትሆናለች፣ አንዳንዴ ግ ትሆናለች። መቼ ነው ጅ መቼ ነው ግ የሚለውን ነግራችኋለሁ። ግ የምትሆነው ኤ አይ ኦ ዩ አብረዋት ካሉ ሁሌም ግ ናት። ጂ የምትሆነው ግን እንደ ጅ የምትነበበው ሁሌ ኢ ካለች ብቻ ነው ጅ ተብላ ልትነበብ የምትችለው በሾርት ቫውል ሳውንድ ጊዜ። ከዛ ውጭ ግን ሁሌም ቢሆን ግ ተብላ ትነበባለች። ኢ ከሌለች ግ፣ ብቻዋን ከሆነችም ግ ተብላ እንደምትነበብ ያዙልኝ። ስለዚህ አሁን ከኤ ጋር ስትሆን ግ አ ሚል ድምፅ መስጠት አለባታ። ስለዚህ ጋ እንላታለን። ጋ። ይህን ደግሞ ህ አ ሃ ሃ። ይህ ደግሞ ጅ አ ጃ ጃ። ይህ ክ አ ካ ካ። ምሳሌ ብናይ ግ አ ጋ ዝ ጋዝ ጋዝ ብለን እናነባለን። ጋዝ። ይህን ህ አ ሃ ት ሃት ሃት። ይህን ጅ አ ጃ ር ጃር ጃር ብለን እናነባለን። ይህን ክ አ ካ ን ግ አ ሲሆን ደግሞ ጋ ሮ ሮ ካን ጋሮ ካንጋሮ። ያችሁ ብዙ ፊደል ሲመጣ ካን ጋሮ ካንጋሮ ብለን እናነበዋለን። አሁን ደግሞ ኢ ስትሆን ኢ ከሆነች ይቺ እንደ ጅ ትነበባለች እያችኋለሁ ሁሌም። ስለዚህ ጅ ኢ ኢን እንደማን ነው የምናውቃት? ኤ የሚል ድምፅ እንድትሰጥ ማድረግ አለብን። ታችኋል። ስለዚህ ጄ እንላታለን። ጂ ኤ ጄ ጄ። ህ ኤ ሄ ሄ። ጂ ኤ ጄ ጄ ናት ይቺ። ክ ኤ ኬ ኬ የሚል ድምፅ ይሰጠናል ማለት ነው።
ጌት 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 ሄል 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 ጂኤ ደግሞ ጄስት 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 ሂ ክኤ ኬይ 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 ብለን እናነባለን። ሄል ቅርታ እዚህ ጌት ሄል ጄስት ኬይ ብለን እናነባቸዋለን ማለት ነው። እሺ አይ ደግሞ ስትመጣ እንደምን ነው የምትነበብ ብያችኋለሁ። ኢ የሚል ድምፅ እንድትሰጥ እናደርጋታለን ማለት ነው። ስለዚህ ግኢ ምን ይሆናል? ጊ ጊ ህኢ ሂ ሂ ጂኢ ጂ ጂ ክኢ ሲሆን ኪ ኪ ስለዚህ ጊ ቭ ቭ ጊቭ ጊቭ እንላታለን። ጊቭ እቺ ደግሞ ሂ ሂ ል ል ሂል ሂል አንድ ዳብል ኤል እና አንድ ኤል ሲሆን ተመሳሳይ ነው ንባቡ፣ አንድ አይነት ነው ንባቡ። ስለዚህ ሂል ሂል እንለዋለን። ሂ ጂ ግ ል ጅግል ጅግል ች ኪ ት ኪት ኪት ብለን እናነባታለን። እሺ አሁን ደግሞ ኦ ስትሆንሳ ኦ ስትሆን ምን አይነት ድምፅ አላት የሚለውን ነው። ግኦ ያቺ ጎ ስለሆነች ግኦ ጎ፣ ህኦ ሆ፣ ጂኦ ጆ፣ ክኦ ኮ ስለሆነ ጎ ል ድ ጎልድ ጎልድ ብለን እናነባታለን። ጅን ሆ ት ሆት ሆት ጀ ጆ ብ ጆብ ጆብ ሽ ኮ ህ ል ኮህል ኮህል ብለን እናነባታለን። ኮህል ኦ ስትሆን ብዙም አትከብድ፣ ሌሎች ናቸው እንጂ የሚከብዷቸው። ከዛ ዩ ስትሆንስ ዩ ደግሞ የሚል ድምፅ እንድትሰጥ ነው የምናደርግ። ለምሳሌ ግአ ጋ ህአ ሃ ጅአ ጃ ክአ ካ የሚል ድምፅ ይሰጠናል። ሶ ይህ በሚሆንበት ጊዜ ምሳሌ ብናይ ገ ን ገን ገን ብለን እናነባዋለን። ገን ይህ ደግሞ ሀ ር ት ሃርት ሃርት ይቺ ጅአ ሲሆን ጃ ስ ት ጀስት ጀስት ብለን እናነባለን ማለት ነው። ስለዚህ አሁን ያየናቸው ጋዝ በኤ ሲሆን ጋዝ፣ ሃት፣ ጃር፣ ካንጋሮ ብለን አንብበናል። ኢ በምትመጣበት ጊዜ ደግሞ እንደ ኤ ነው ድምጿ ብለናል። ስለዚህ ጌት፣ ሄል፣ ጄስት፣ ኬይ ብለን አንብበናል። አይ ደግሞ እንደ ኢ ነው የምትነበብ በሾርት ቫውል ሳውንድ ጊዜ። ስለዚህ ጊቭ፣ ሂል፣ ጂግል፣ ኪት ብለናል። ኦ በምትሆንበት ጊዜ ደግሞ ጎልድ፣ ሆት፣ ጆብ፣ ኮህል። ዩ ስትሆን ደግሞ ጋን፣ ሃርት፣ ጀስት ተብለው እንደሚነበቡ አይተናል ማለት ነው። ለዚህ ዛሬ የነበረን ቪዲዮ ይህን ይመስላል። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ሁኑ። ኦንላይን መማር የምትፈልጉ በዚህ ስልክ ቁጥር እየደወላችሁ መማር ትችላላችሁ።